አንዳንድ ሰዎች በብዛት ነው የማይ በብዛት በአጥቢያ ቤተክርስቲያናቸው የሚደረገውን መንፈሳዊ አገልግሎት ችላ በማለት የጌታ እራት እየተዘጋጀ እነሱ ሌላ ቦታ የት ነው የሚሄዱት? ሌላ ጓደኞቻቸው ሊጠይቁ ይሄዳሉ። አክብሮት የላቸውም። ገና ቸርች አልገባቸውም። ግን ደግሞ እነኚህ ሰዎች ትላልቅ ሰዎች መሆን ይፈልጋሉ፣ ማደግ ይፈልጋሉ። አፖስትል ፕሮፌት መሆን ይፈልጋሉ። እንዴት ልትሆን ትችላለህ? አጥቢያ ቤተክርስቲያን ሳይኖር እንዴት ፕሮፌት ትሆናለህ? እንዴት አፖስትል ትሆናለህ? በሀገራችን ግን ሆነዋል። ፌክ ውሸት ነው። ይሄ የውሸት ጳውሎስ የአንዲት አጥቢያ ቤተክርስቲያን አባል ነበር። ጴጥሮስ የኢየሩሳሌም ቤተክርስቲያን አባል ዋነኛም ቢሆን አባል ነው። ባርናባስ እንደዛ ነው። ያዕቆብ እንደዛ ነው። እነኚህ ታላቅ ለውጥ ያመጡ በመጽሐፍ ቅዱስ ዘመን ያሉ የመጽሐፍ ቅዱስ ሂሮዎች በአንዲት አጥቢያ ቤተክርስቲያን አሰራር ስር የኖሩ የታነጹ ያደጉ ሰዎች ናቸው። ወገኖች እግዚአብሔር እንዲጠቀማችሁ ትፈልጋላችሁ? እስቲ እጆቻችሁን አውጡ። እግዚአብሔር ቅባቱን በእናንተ ላይ እንዲያወርድ ትፈልጋላችሁ? እግዚአብሔር ለየት ባለ መዳሰስ እንዲዳስሳችሁ ትፈልጋላችሁ? የአንዲት አጥቢያ ቤተክርስቲያን ነው። የቤተክርስቲያን ተገዙ። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ምዕራፍ 14 ቁጥር 23 ላይ ሐዋርያው ጳውሎስ ለብዙ እና ለረጅም ጊዜ በዚህ በኤፌሶን አካባቢ አገልግሎ በመንፈስ ቅዱስ ምሪት እዛ ያለውን አገልግሎት ጨርሶ ለመጨረሻ ጊዜ ሲሄድ በመንፈሱ ካወቀ በኋላ በየቤተ ክርስቲያኑ ሽማግሌዎች ከሾሙላቸው በኋላ ጾመው ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። ይሄኛው ወንጌል ከሰበኩላቸው። ስለዚህ ምን ይላል እዚህ ላይ? ላመኑበት ለጌታ አደራ ሰጧቸው። በየቤተ ክርስቲያኑ ሽማግሌዎች ከሾሙላቸው በኋላ አንዲት አጥቢያ ቤተ ክርስቲያን የራሷ መሪዎች አሏት፣ አገልጋዮች አሏት። በስነ ስርዓት የተጸለየላቸው ሰዎች አሉ፣ ለጌታ አደራ የተሰጡ። ስለዚህ ይሄ ስለ አጥቢያ ቤተ ክርስቲያን ነው። በቀጣይ በአጥቢያ ቤተ ክርስቲያን ውስጥ እንዴት መኖርና መመላለስ እንደሚገባ ያንን እናያለን። እንዴትም ማገልገል እንደሚኖርብን በአንዲት አጥቢያ ቤተ ክርስቲያን ውስጥ ስንኖር ያንን እናያለን። ሌላው ሶስተኛው ነጥብ ልንገራችሁ። ሌላው ጳውሎስ እዚህ ላይ የቤት ቤተ ክርስቲያን ሃውስ ቸርች የቤት ቤተ ክርስቲያን የሚለው አሁን የተጀመረ አይደለም፣ በሐዋርያት ዘመን የነበረ ነው። በነገራችን ላይ በእነ ማርቆስ እናት የዘብዴዎስ ልጆች እናት ሚስት የነበረች በዛ የኢየሩሳሌም ቤተክርስቲያን ተጀምሯል። ብዙዎች እነኚህ አዲስ ኪዳን በጣም ዳይናሚክ የሆኑ ቤተክርስቲያን አብያተ ክርስቲያናት በቤት ነው ያቸው የጀመሩት። አሁን እናንተ እንደምናየው ሜጋ ቸርች አይደሉም፣ ትላልቅ ይሄን እንኳን የሚያህል አይደለም። በየቤቱ ያሉ ግን ሀገርን ያንቀጠቀጡ ማህበረሰቡን በምስክርነታቸውና በተጽዕኖ አምጪነታቸው የሞሉ ግን ትናንሾች ናቸው። ልንገራችሁ፣ ሜጋ ቸርች እንዳይመስሏቸው፣ እንዳትሳሳቱ። የቤት ቤተክርስቲያን በቤታችን ውስጥ ቤተክርስቲያን መኖር አስፈላጊ ነው። በእኛ ቤተክርስቲያን አሁን ይሄ ቤተክርስቲያን ከተከፈተ በኋላ በፊቱም ድሮ እዛ እያለን የቤት ቤተክርስቲያን የሚባል አለ። 5፣ 6፣ 10፣ 15 ሆነው ሰዎች መጽሐፍ ቅዱስ ጥናት አብረው የሚያጠኑበት፣ ከዛም ደግሞ ሁሉም እያንዳንዳቸው ከእግዚአብሔር ቃል አውጥተው የሚወያዩበት እና የሚተናነጹበት ነው። ይሄ በጣም ጠቃሚ የሆነ ነው። ይሄ ማደግ አለበት። የቤት ቤተክርስቲያኖች በጣም ማደግ አለባቸው። አንዳንድ ጊዜ በእንደዚህ አይነቱ ትልቅ ጉባኤ ላይ እድል የሌላቸው ሰዎች በቤት ቤተክርስቲያን ውስጥ ያድጋሉ። በቤት ቤተክርስቲያን ውስጥ ከሰዎች ጋር ይተዋወቃሉ። በቤት ቤተክርስቲያን ውስጥ እያደጉ መተው በትልቅ
ቤተክርስቲያን ላይ ደግሞ ጸጋቸው ይወጣል። ይሄ መጽሐፍ ቅዱሳዊ እንደሆነ ላሳያችሁ ነው። አንደኛ ቆሮንቶስ 6:19 ላይ እንደዚህ ይላል። ስለ አቂላና ጵርስቅላ ነው እዚህ ላይ የሚናገረው። የእስያ አብያተ ክርስቲያናት ሰላምታ ያቀርቡላቸዋል ይላል ጳውሎስ ካለ በኋላ አቂላና ጵርስቅላ በቤታቸው ካለች ቤተክርስቲያን ይላል በጌታ እጅግ ሰላምታ ያቀርቡላቸዋል። በአቂላና በጵርስቅላ ቤት ውስጥ አንዲት ቤተክርስቲያን ነበረች። ቁጥራቸው ስንት እንደሆነ አላውቅም፣ ግን ከ2 ከ3 ከ4 በላይ እንደሆኑ እንገምታለን። የሚጸልዩ፣ የሚጾሙ፣ የእግዚአብሔርን ቃል የሚያጠኑ፣ ጌታን የሚያመልኩ እነኚህ ቤተክርስቲያን ናቸው። የቤት ቤተክርስቲያን ሰላምታ ያቀርቡላቸዋል። እነሱም መብታቸውን ጠብቆ ነው እዚህ ላይ የሚናገረው። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 23 ላይ ያለውን ሄዳችሁ ስትመለከቱ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ከጻፈው ማሳሰቢያ አንዱ በቆሮንቶስ ቤተክርስቲያን የጸጋ ስጦታዎች ፈሰዋል። ሰዎች በመንፈስ ቅዱስ ተሞልተው በአዲስ ቋንቋ ይናገራሉ፣ ትንቢትም ይተነብያሉ፣ የተለያዩ የጸጋ ስጦታዎች አሉ። ነገር ግን የጸጋ ስጦታዎች አጠቃቀም ላይ ችግር ገጥሟቸዋል። እሱም በተመለከተ ለማቃናት ሲናገር እንግዲህ ይላል ማህበር ሁሉ አብረው ቢሰበሰቡ ይላል። ማህበር የሚለው እነኚህ የቤት ህብረቶች ነበሩ። እነኚህ የቤት ህብረቶች በአንድነት ተሰብስበው ወርሺፕ የሚያደርጉበት ጊዜ አለ። እነዚህ ሁሉ አብረው ቢሰበሰቡ በልሳኖች ቢናገሩ ካለ በኋላ ያልተማሩ ወይም የማያምኑ ሰዎች በገቡ ጊዜ ሲሰሙ ምንድነው? ምን ሴንስ ይሰጣቸዋል? አብረዋል አይሉም? ምን በስርዓት አድርጉት ለማለት ነው። እነኚህ የተለያዩ የቤት ህብረት ሰዎች አማኞች እንደሆኑ እናያለን። ሌላ ጥቅስ ላሳያችሁ። ቆላስይስ 4:15 በሎዶቅያም ላሉት ወንድሞችና ለኑፎን ቤተሰብ ላለች ቤተክርስቲያን ሰላምታ አቅርቡልኝ ይላል ጳውሎስ። የቤት ቤተክርስቲያን አሜን። የቤት ቤተክርስቲያኖቻችን ማደግ አለባቸው። እውቅና በጣም ሊሰጣቸው ይገባል። ሐዋርያው ጳውሎስ ቅድም ያልኩትን እዚህ ላይ ነው የማጠናክረው። በኤፌሶን የነበረውን አገልግሎት ጨርሶ ሲሄድ ብዙ የቤት ቤተክርስቲያኖች በየቦታው ነበሩ፣ ግን መሪዎች ደግሞ ነበራቸው። በነገራችን ላይ አንድ ነገር ልንገራችሁ። በዛ በኋላ ነው ቆይቶ ነው ካቴድራል መሰራት የጀመረው፣ ህንፃ መሰራት የጀመረው። በመጀመሪያው እንቅስቃሴና ሪቫይቫል ጊዜ በሰው ቤት ነው፣ በመኖሪያ ውስጥ ነው ቤተክርስቲያን የተወለደችው። ታሪኳ ይህንን ነው የሚመስለው። ስለዚህ ጳውሎስ እነዚህ የተለያዩ አብያተ ክርስቲያናት አንድ ሰፋ ባለ ቦታ ይሰበስባቸውና በዚህ በሐዋርያት ሥራ 20 ቁጥር 28 ላይ የመጨረሻ ንግግር የመሰናበቻም ንግግር ጭምር ነው የሚያደርግላቸው። ሲናገር ምን ይላል እዚህ ላይ? በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ብሎ ይሄን የመጨረሻ ንግግር ይናገራል። ለማን? ለነኚህ በርካታ ትናንሽ ለሆኑ በየቤቱ ሁሉ ላሉ በአንድ ማዕከላዊ በሆነ ስፍራ ላይ ሰብስቡ። አንዳንድ ሰባኪዎች ቁጥሩ ጥቂት በሆነ ጉባኤ ላይ መስበክ አይፈልጉም በጭራሽ። መንፈሱም አይመጣላቸው። ግን ልንገራችሁ፣ ስበኩ 5፣ 6፣ 10 ሰው ይሰበካል። ጳውሎስ ለነኚህ ሁሉ ነው የሰበከው። እንዳውም ጳውሎስ ሌሊትም ቀንም በግልም እያገኘኋችሁ አወራኋችሁ፣ ስለዚህ ከማንም ደም ንጹሕ ነኝ ነው ያለው።
የብዙ ታዋቂ ሰባኪዎች ችግር ግለሰቦች ቤት አይሄዱም። ጥቂት ቡድኖች ሲጠሯቸው ደስተኞች አይደሉም። ለምን? ሃሌሉያ የሚል የሚያነቃንቅ ስፒሪት የለም እዛ። ይሄ አባቶቻችን እነኝን ሁሉ አገልግለው ነው እዚህ ደረጃ ላይ። ስለዚህ ይሄን ማወቅ አለብን። የቤት ህብረት በሙሉ ወንጌል ቤተክርስቲያን ምን ይመስላል? ትንሽ ነገር ልነግራችሁ እችላለሁ። ለምን? እኔ ብዙ በቤት ህብረት አገልግያለሁ። ማርክሲዝም መንግስት በኢትዮጵያ ላይ ሲመጣ ቸርቾች በሙሉ ተዘጉ። ዋናው የመጀመሪያው ቪክቲም የሆነችው ሙሉ ወንጌል ቤተክርስቲያን በቃ ተዘጉ። እሷ ሁል ጊዜ ስደት ይገጥማታል። መዘጋት ልምድ ነው ያለው። አሁን እኮ ነው ነፃነት የታየው። በኋላ ምንድን ነው የምናደርገው? ምዕመኑን እንዴት አድርገን እናገለግለዋል? የት ነው እንትን የምንለው? ጥናት መጠናት ጀመረ። አዲስ አበባ ከተማን ለሰባት ከፈል። አዲስ አበባ ከተማ በእኛ ካርታ በእኛ በቤተ ክርስቲያን ለስራው እንዳመት በሰባት ክፍል 1 2 3 7 በእንደዛ አይነት ተደራጀ። ከላይ የቤተ ክርስቲያን አመራር አለ። ከቤተ ክርስቲያኒቱ አመራር ስር ኢሚዲየት የሚታየው ማን ነው? አስተባባሪው። የቤተ ክርስቲያን አስተባባሪ ኮሚቴ የሚባል ጠንካራ ህብረት ተደራጀ። ሌላ እድል የለም። አያችሁ፣ ጭንቅ ሲመጣ የግድ አዲስ ነገር ትፈጥራላችሁ። ከሱ በታች ደግሞ የክፍል መሪዎች፣ እያንዳንዱ የክፍል መሪ ረዳት መሪም አለው። የክፍል መሪ ረዳት መሪዎች ተደራጁ። እያንዳንዱን ይሄ ክፍል 1 2 7 የሚለውን የሚያስተባብሩ። ከዛ በታች ነው እንግዲህ የህብረት መሪ ቸርቿ ያችናል። መጨረሻ ቀላል አልነበረም። ይሄ ማንም ዘው ብሎ የሚገባበትም ህብረት አይደለም። እስቲ ነከለን ጋብዘን ዛሬ በቤተክርስቲያናችን ይስበኩ እንደዛም አይደል። የታወቁ ሰባኪዎች የቤተክርስቲያን ሰዎች ብቻ ናቸው የሚያገለግሉ። ለምን? ስደት አለ። ደህንነት ፈልፍሎ ከያዛችሁ ያው ከርቸሌ ነው። ያንንም እየተከላከለች ቤተክርስቲያኒቱ አገልግሎት ግን አልተቋረጠም። እኔ አንዳንድ ጊዜ አስባለሁ፣ እግዚአብሔር ስለዚህ ዘመን ጌታን አመሰግናለሁ። እናንተ አታውቁም፣ ብዙዎቻችሁ አታውቁም። በስደት ማገልገል ምን እንደሆነ አታውቁም። በጥቂት ቁጥር ማገልገል፣ በቤት ህብረት ውስጥ ማገልገል ትርጉሙ አይገባቸው። እኔ ግን ይገባኛል። እንዳው ይሄ ሁኔታው ተለውጦ የዛ አይነት ዘመን ቢተካ ምንድን ነው የምንሆነው እላለሁ። ምንድን ነው? ምናልባት ብዙ ሰዎች ባክስላይድ ያደርጉ ይሆን፣ ጌታ ቢተው ይሆን የሚል ፍርሃት አለኝ። እግዚአብሔር ይጠብቀን፣ ይሄንን ስደት የያዘልን ብቻ። ታውቃላችሁ ቤተክርስቲያን ውስጥ ባለፉት 17 18 ወይ 20 የማርክሲዝም ዘመን ጊዜ ውስጥ አምልኮ የተካሄደው በቤት ህብረት ውስጥ ነው። ስልጠና የተካሄደው ለብዙ አገልጋዮች ስልጠና የተሰጠው በቤት ህብረት ውስጥ ነው። ሰዎች እንዲጋቡ ጋብቻቸው ትክክለኛ መሆኑና አለመሆኑን የተመረመረው በቤት ህብረት ውስጥ ነው። የጌታን እራት ሰዎች የተቀበሉት በቤት ህብረት ውስጥ ነው። ሌሊት ነው 11 ሰዓት ሰው ይነሳል። አገልጋዩ ተደራጅቶ በቅንጅት ነው የሚሄደው። ልክ የመጀመሪያው ቤት ስትሄዱ ማለዳ ሰው ያለ ወፍ ያለ አይመስላችሁም? በሩን ከፈት ስታደርጉ ህዝቡ ተንበርክኮ ጨረቃ ይመስላል። ድምፅ የለም። ያን የሚጮህበት ዘመን አይደለም። ድምፅ የለም። እንባ ግን አለ። ድምፅ የለም። አንድ የሚገርፋችሁ ወላፈን ግን አለ። ጩኸትና መወራጨት የለም። አንድ ትልቅ የከበረ ሞገስ አለ። እግዚአብሔር የተባረከ ይሁን። በዚህ መልክ ነው ቤተክርስቲያን በአንደርግራውንዱ ቸርች ውስጥ ተቀርጻ ተስላ ተሞሽራ ኢህአዴግ ሲመጣ የዛን ጊዜ ነፃነት ተገኝቶ ወጣች።
ክብር ለእግዚአብሔር ይሁን። እኔ አሁን ይህንን የምናገራችሁ ምንድነው ይሄ ዓለም አቀፍ ቤተክርስቲያን ሎካል ቸርች እንደገናም ደግሞ የቤት ቤተክርስቲያን ነኝ ሁሉ ዋጋ እንዳላቸው ላሳያችሁ። የቤት ቤተክርስቲያን መሪዎች እስቲ አላችሁ እጆቻችሁ ወደ ላይ አውጡ እስቲ። የቤት ቤተክርስቲያን መሪዎች ወይንም አገልጋዮች ካላችሁ እስቲ አያለው እዛማ ያለው እስቲ ሲከፍ አድርጎ ትልቅ ስራ ነው የያዛችሁ። አጠንክራችሁ ያለውን ደግሞ ህብረት በደንብ አጠናክሩ። መጨረሻ ላይ አንድ ነገር ተናግሬ ልጨርስ እፈልጋለሁ። ይሄ አብያተ ክርስቲያናት ወይም የኮሌክቲቭ ቸርች አብያተ ክርስቲያናት በመሰረቱ አብያተ ክርስቲያናት ማለት ራሱ ቃሉ ከአንድ አጥቢያ በላይ በርካታ አጥቢያዎች ካሉ አብያተ ክርስቲያናት ነው የሚባሉት። በአንድ ዲኖሚኔሽን ስር እንኳን አሁን ለምሳሌ እንደ የምስራች ደስ ብሎ ዓለም አቀፍ ቤተክርስቲያን እኛ አንድ ዲኖሚኔሽን ነን። አሁን አንድ ዲኖሚኔሽን ነን። በደቡብ ማን ነው የተለያዩ በርካታ አጥቢያዎች አሉ። በዚህ በምዕራብ በወለጋ በርካታ አጥቢያዎች አሉ። እዚህ ሆሎታ ዙሪያ ሁሉ አሉ። እኛ አሁን እዛ ደረጃ ላይ በደንብ አልደረስንም እንጂ አሰባስበን በአንድነት እዚህ ኮንፈረንስ ብናደርግ የአብያተ ክርስቲያናት ስብሰባ የምስራች ለህዝብ ሁሉ ዓለም አቀፍ ቤተክርስቲያን የአብያተ ክርስቲያናት ህብረት ልንለው እንችላለን። ይሄ እንግዲህ የብዛቱ ውጤት ይሄንን ያመጣል ማለት ነው። ከሌሎች ደግሞ ከኛ ጋር ተመሳሳይ እምነት ካላቸው ሰዎች ጋር የምናደርገው እሱ የአብያተ ክርስቲያናት ሊባል ይችላል። በኢትዮጵያ አሁን ካውንስል የአብያተ ክርስቲያናት ካውንስል ተቋቁሟል። ባለፈው ጊዜ ፍራንክሊን ግርሃም ባዘጋጀው በስቴዲየም የመስቀል አደባባይ ክሩሴድ ወንጌል የተሰበከበት የአብያተ ክርስቲያናት ነው። አብያተ ክርስቲያናት ሁሉ በአብ በወልድ በመንፈስ ቅዱስ የሚያምኑ በክርስቶስ ሞትና ትንሣኤ የሚያምኑ ሰዎች ሁሉ ተደራጅተው በየቦታው ያሉት አጥቢያቸው ወጥተው በአንድነት ይሄንን ጉባኤ ይሄንን ጌታን ሴሌብሬት ለማድረግ የወጡበት እድል ያ አብያተ ክርስቲያናት ይባላል። ይሄን ባለፉት ዘመናትም ብዙ ያየነው ነገር ነው። ስለዚህ ወደ ማጠቃለያ ስመጣም ዛሬ ስለ ዓለም አቀፍ ቤተክርስቲያን አይተናል። የአንዲት አጥቢያ ቤተክርስቲያን እንደሆን እንጂ እኔና እናንተ የዓለም አቀፋይቱ ቤተክርስቲያን አባሎች ነን። አሜን ትላላችሁ ወይ? በበጉ ሰርግ ሁላችንም አንድ ቀን እንገኛለን። ሲሚናፍቃችሁ የበጉ ሰርግ ኢየሱስ ይመጣል። ፓስተር በለው ደስ የሚለኝ መድረክ ላይ ሲወጣ ሁል ጊዜ ጌታችን ይመጣል፣ ኢየሱስ ይመጣል የምንጠብቀው ይላል። ደስ ይላል። ይሄ የድሮ ጴንጤ አባባል ነው። እውነት ነው። ይመጣል። አንድ ቀን የበጉ ሰርግ አለ። እንደው እዚሁ ምድር ላይ ደስ ብሎን አገልግለን አጨብጭበን ስሜታችንን ተወተን እዚህ የምንቀር ከሆነ እንደኔና እንደናንተ የሚያሳዝን የመጨረሻ ደካማ ሰው የለም። ግን ተስፋ አለን። ኢየሱስ ይመጣል፣ ይወስደናል። እንደ ምስራች ለህዝብ ሁሉ ዓለም አቀፍ ቤተክርስቲያን የዓለም አቀፋይቱ ቤተክርስቲያን አባሎች ነን። ይሄን ማሰብ አለብን። ስለ ቸርች ስናስብ እዚሁ ምድር ውስጥ የምንቀር ሰዎች አይደለም። በአይን ያልታየ፣ በጆሮ ያልተሰማ፣ በእጅ ያልተዳሰሰ የእግዚአብሔር ክብር ያለበት ስፍር ቁጥር የሌላቸው አእላፋት ወዳሉበት ማህበር ትልቅ ጉባኤ ውስጥ እንገባለን። ሃሌሉያ! በበጉ ሰርግ እንገኛለን። አጨብጭቡ ለራሳችሁ። እንደ አጥቢያ ቤተክርስቲያን ደግሞ እኛ አጥቢያዎች ነን። አሁን እዚህ ያላችሁ ሰዎች አጥቢያዎች ናችሁ። የእግዚአብሔርን ቃል በሚገባ ለመማር ለመሰልጠን ደቀ መዝሙር ለመሆንና ጌታን በሚገባ ለማገልገል
ልፍስፍሶች አጥቢያ አባሎች አትሁኑ፣ ጠንካሮች ሁኑ፣ ቤተክርስቲያን ወዳዶች ሁኑ። እኔ በኖርኩባት ቤተክርስቲያን ሰው ከጌታ ቀጥሎ ቤተክርስቲያንን ይወዳል። ይሄን ማለት ቤተክርስቲያንን ሰው መውደድ አለበት። ምን ተስፋ አላችሁ? ቤተክርስቲያንን ካልወደዳችሁ ከቤተክርስቲያን በላይ ምን መዝናኛ አለ? ምን እረፍት የሚሰጣል? ምንም የለም። ሲመቻችሁ አይሁን ቤተክርስቲያን የምትመጡት። እናንተ እዚህ ትፈለጋላችሁ። የአካሉ ብልቶች ናችሁ። አንድ የምትሞሉት ቀዳዳ አገልግሎት ለመማር ቢሆን እዚህ ነው የምትማሩት። እናንተ እኮ ያደጋችሁበት ሌላ ቦታውን ትላልቅ አገልጋዮች የሆናችሁ ሰዎች ምስጋና ለዛች ቤተክርስቲያን እናንተን እኮ አሳድጋለችዋለች። ጡት አጥብታ እናንተን አሳድጋለች። እውቅና ሰጥታችኋለች። ስለዚህ ለቀጣይ አገልግሎት ሐዋርያ ቢሆን ነቢይ ቢሆን ሽማግሌ ሌላም አገልጋይ ለመሆን የቤተክርስቲያን እውቅና ይግድ ያስፈልጋል። የአጥቢያ ቤተክርስቲያን እውቅና ካውንስልም አይደለም። አብያተ ክርስቲያናት ሊሰጣችሁ አይችልም። አጥቢያ ናት። የእግዚአብሔር አጀንዳ ያለበት አጥቢያ ናት። የአጥቢያ አባል ጠንካሮች አባሎች ምን እናገልግል? በተገለጠው ጸጋችሁ ለማገልገል ወደ ቤተክርስቲያን ራሳችሁን ጨምሩ። ክብር ለእግዚአብሔር ይሁን። በአካባቢያችን ደግሞ በቤት ህብረት ጌታን ለማገልገል ፈቃደኞች ሆነን ራሳችንን እንስጥ። እግዚአብሔር አብዝቶ ይባርካችሁ። እዚህ ላይ እንጨርሳለን። ጸልያለን።